ወደ መጽሐፍ ቅዱስ ስንገባ ግን የማግባት ዓላማው ምንድን ነው? የወሲብ ስሜት ጥም ማርኪያ ነች ሴት ልጅ ነው። ጳውሎስ ሲናገር ምን አለ? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላችኋል አለ። ቃል በቃል ከዛ ይመጡና የእስልምና ሴቶች መብት የላቸውም፣ ምንም መብት የላቸውም፣ ተገፍተዋል፣ እስከ 4 ነው የሚያገቡት። ለምንድን ነው የምትገቡት? ስሜት ማብረጃ ናቸው እኮ ጳውሎስ፣ ስሜት ማብረጃ ናቸው ሴቶች አለ። ያው አሜን ነው። አላህ ይመስገን። ቆም ብላችሁ አስቡ። የዛኔ ሲነሳ ጾታውን መራቢያውን ያንን ተገረዘ ይላል መጽሐፍና ያንን ተገንጥሏል የለም ማለት ነው። ሲነሳ የለም ጭዞ ይወላ ይላል። አላህ ይመስገን። ጾታ የለም እኮ ጾታ እኮ ለመዋለድ ነው የተፈጠረው። በሰማይ ደግሞ መዋለድ ስለሌለ ጾታ ምን ያደርጋል? በሰማይ ሰላም ነው። እሱ እንዴት ነህ? እንዴት ነህ? ደህና ነው አለ አልሐምዱሊላህ። ያጎት ልጅ ማግባት በክርስትና ይቻላል አይቻልም? በብሉይ ኪዳን ያገቡ አሉ መሰለኝ። ለማግባታቸው ሳይሆን እግዚአብሔር ደንግጎታል አልደነገገውም? አግቡ ብሎ ተናግሯል አልተናገረም? ማግባታቸው ግልጽ ነው። ተጋብተዋል፣ ወልደዋል። ግን እግዚአብሔር አዞታል አላዘዘውም? ቃል በቃል ራሱ አጎት አክስት ምናምን አግቡ የሚል ያጎትህ ልጅ ያጎትህ ልጆቻቸውን አግቡ ብሎ የላባ ታሪክ እንደዛ አለ መሰለኝ ያዕቆብ። ስለዚህ እግዚአብሔር መጽሐፍ ቅዱስ ላይ የአጎቶች ልጆቻቸውን አግቡ ብሏል አይደለ? አዛል ራሱ ያኔ ብዙ ዘር ብዙ ስላልተስፋፋ ነው። አቅ እንዴ የሰው ዘር መጀመሪያ ናቸው እንዴ? በአዳም ጊዜ እሺ፣ ያኔ እኮ በጣም ትንሽ ነው እኮ ዘር። በያዕቆብ ጊዜ ማን ያለው ማለት ትንሽ ህዝብ እኮ ነው ያለው፣ ብዙ ህዝብ የለም ነበር ያኔ። እሺ ማስረጃ የለም። እሺ መጽሐፍ ቅዱስ ላይ እግዚአብሔር የአጎት ልጆቻቸውን አግቡ ብሎ ስለዚህ አዘዋል ማለት ነው አይደለ? ከዛ ከእንትኑ አንጻር ከህዝብ ቁጥሩ አንጻር ከህዝብ ቁጥሩ አንጻር አሁን ለምሳሌ ለመሰለክ ይሄን ምልክ ለምሳሌ ያዕቆብ በዘፍጥረት ማን ነው የመጀመሪያዎቹ ልጆች አቤልና ቃየል አሉ አይደለ? አቤልና ቃየል መንታ ወልደዋል። ሴትና ወንድ ተወለዱት። ግን አቃየሮ ነው የዳራቸው። እሺ ወደ እሱ እንመጣለን። እግዚአብሔር አሁን አዟል አላዘዘም? መጽሐፍ ቅዱስ ላይ የአጎት ልጆቻችሁን አግቡ ብሎ አዟል ወይስ አላዘዘም? አዟል አይደለ? ያ የላባን ልጅ እንዲያገባ ፈቅዶለታል። እሺ ከዚያስ በኋላ ከያዕቆብ በኋላ አዟል አላዘዘም? ለሙነ ሙሴ ምናምን ጊዜ ለነ ሙሴ ጊዜ አላውቀውም፣ የሚኖር ይችላል አይደል? ለማንኛውም እግዚአብሔር በብሉይ ኪዳን ላይ የአጎቶች ልጆቻቸውን አግቡ ብሎ አዟቸዋል፣ ተጋብተዋል። እሱ ብቻ ሳይሆን ሙሴና አሮን ሲጀመር የተወለዱት የአጎትና የአጎት ልጆች ተጋብተው ነው አይደል የወለዷቸው? ሙሴና አሮን ሊሆን ይችላል ነው። የአጎትና የአጎት ልጆች ተጋብተው ነው የወለዷቸው። ስለዚህ የአጎት ልጅ ማግባት ዝሙት ነው ከተባለ ሙሴና አሮን የዝሙት ልጆች ሊሆኑ ነው ማለት ነው እንደ መጽሐፍ ቅዱስ። ይኸውልህ አሁን ከዘር እጥረት አንጻር ቢቀራረብ እኮ ችግር የለውም። አይልም እንደዛ ደስ የሚል ቃል የለም። ከዘር እጥረት አንጻር የሚል የለም። በተቻለ አቅም ራቅ ለማድረግ ትጥራለህ ነው እኮ አይልም። እንደዛ አይልም። ቀጥታ ነው የሚደነግገው አምላክ መጽሐፍ ቅዱስ ላይ አግቡ እያለ በግልጽ ከዘር እጥረት አንጻር ስለሆነ ነው ምናምን የሚል አንተ አልክ። ይሁዳ ሲናገር መስቀል ላይ በተያዘ ጊዜ አንተ አልክ አለ። ስለዚህ አንተ ነህ አስናልከው እንጂ መጽሐፉ ላይ እንደዛ የሚል የለም። እንደዛ ነው። በዛ መልኩ ነው እኛ የምንረዳው እኮ። እናንተ መረዳት እኮ ነው አሁን እያሳታችሁ ያለው መጽሐፉ ያለ ነው። ግን ቅድም አሁን እሺ ጳውሎስ እንደኔ ሁኑ ያለው አታግቡ ለማለት እኮ አይደለም። ስሜትን ከመፈጸም ስሜትን መቆጣጠር ይከብዳል፣ የሚከብደውን ለማድረግ ሞክሩ ነው ለማለት የፈለገውን በሌላ ነው የፈታው። አታግቡ አይነት አድርገህ በፈታው እኮ ልክ አይደለም። እንደዛ አልፈታም። ባታገቡ ይሻላችኋል እያልኩ ነው። እውነት ማለት ከባድ እኮ ነው። ድንግል ሆኖ መኖር ከባድ ነው። ከባዱን ለማድረግ ሞክሩ ነው እንጂ ጭራሽ አታግቡማ እንዴት ይላል ብለህ ትፈታለህ? እሱ እኮ አይፈታም። ላላገቡ ትላለሁኝ ወይንም አግብተው ለተፈቱ ትላለሁ። ልክ እንደኔ ቢሆኑ ይሻላቸዋል፣ ባያገቡ ይሻላቸዋል አለ እኮ
ክብሩ ይበልጣል እኮ ነው። ስሜትን ተቆጣጥሮ መኖር ስሜትን ከመፈጸም ባያገቡ ይሻላቸዋል ክብር ይበልጣል ለማለት ነው። ስሜትን ተቆጣጥሮ የኖረው ሰው በድንግልና የኖረ ሰው በሰማያዊ ክብሩ ካገባው የበለጠ ክብር አለው አይደለም። ባያገቡ ነው ያለው ስለማግባት እንጂ ስሜትን ስለመቆጣጠር አይደለም። ባያገቡ እኮ ከክብር አንጻር ነው። በሰማያዊ ቦታ ከፍተኛ ቦታ እንዲኖርክ ስሜትን ተቆጣጥረ ብትኖር ሳትዘሙት በጣም ከፍተኛ ቦታ ታገኛለህ ለማለት ነው። በፈጣሪ አሁን ስለ ዝሙት ምናምን አይደለም እያወራ ያለው። እውነት በደንብ አስተውል። ባያገቡ ማግባት ትዳርን ባይዘው ባያገቡ እመክረ ይሻላቸዋል አለ። ይሄ አለማግባት ነው ከአምላክ ዘንድ የተሻለው ካልከኝ ወደ እሱ እንሄዳለን። ከአምላክ ዘንድ እንዳውም ማግባቱን የተሻለው አዳምን እግዚአብሔር አለማግባት ለማለት ፈልገው አይደለም ነው መልኩ። እሱ ያለው ቃሉ ላይ እኮ እንደዛ ነው ያለው። እናላሳይ ይላል። እሱማ ልክ ነህ፣ ግን ስትፈታው መፍታታው እንደዚህ አይፈታማ። ስለምን መፍታት ነው የምታወራው? ያው መጽሐፉ ላይ አለ እኮ እኮ ይኸውልህ ልክ ነህ ይላል። ግን ይኸውልህ አንድ ቃል የመጽሐፍ ቅዱስም የሆነ የቁርአን ቃል እኮ ዝም ብለህ ቀጥታ አይፈታም አይደል? ሊል የፈለገው ነው ቀጥታ አይፈታም ብለህ ነው የምትናገር። እሺ ተቃራኒውን እንፍታው ወይንስ በራሱ እንፍታው? ተቃራኒው ሳይሆን ለማለት የፈለገው እሺ ለማለት የፈለገው ሳያገቡ ቢኖሩ የተሻለ ነው የሚለው እንደው አግብተው ቢኖሩ የተሻለ ነው ብለን ነው የምንፈታው? የተሻለ ነው የሚልህ እኮ ከሰማይ ክብር አንጻር ነው። እሱ ከሰማይ ክብር አንጻር ደናግላን ክብር አላቸው። ምንድን ነው ክብራቸው? እነሱ ድንግል ሆነው ስለሞቱ ስሜትን መቆጣጠር ራሱ እኮ በጣም ትልቅ ጀብድ ነው። ሰማዕትነት አይደለም። ስሜትን ስለመቆጣጠር ሳይሆን አግብቶ የሞተና ሳያገባ የሞተ ልዩነቱ ምንድን ነው? በድንግልና እኮ መኖር ነው እኮ። ሳያገቡ መኖር ማለት በዝሙት መኖር ሳይሆን ድንግልናን ጠብቀ መኖር። አትደጋግመው። ስለ ዝሙት አያወራም አንቀጹ፣ ስለ ትዳር ነው እያወራ ያለው እውነት። ስለዚህ አንድ ሰው ከነ ድንግልናው ሳያገባ የሞተና አግብቶ የሞተ የትኛው ነው ከአምላክ ዘንድ የተሻለው? እንደኔ ድንግል ሁኑ ለማለት እኮ ነው። ድንግልናችሁ ጠብቃችሁ ብትኖሩ በሰማይ ክብር ታገኛላችሁ ለማለት ነው። አይልም፣ ሳታገቡ ነው ያለው። እሱም አሁን ጥያቄው ምን መሰለህ? አግብቶ የሞተ ነው ድንግልናውን ጠብቆ ሳያገባ የሞተ ከአምላክ ዘንድ የተሻለ የትኛው ነው? በክብር ደረጃ ደናግል ይበልጣሉ። ለምሳሌ አሁን እመቤታችን እኮ ድንግል ማርያም ነው የምትባለው። ድንግልናዋ ሳይወሰድ የወለደች ናት። በነገር ላይ እሺ፣ ድንግልናዋ ከተወሰደ በኋላ አግብታለች፣ ወልዳለች? አልወለደች። አወቃት ማለት ነው ማለት ነው ማለት ነው አይደለ? አላወቃትም። እስከ መቼ ድረስ ነው ያላወቃት? አይደለም እኮ ዮሴፍ። እሺ፣ እስከ መቼ ድረስ ነው ያላወቃት? የበኩር ልጇን እስክትወልድ ድረስ ያላወቃት አይደለ? ከዚያ በኋላ አውቋታል ማለት ነው። አውቋታል የሚል የለማ ሳይኖር እስከዛ ድረስ ብሎ ገደበልህ እኮ። ከዛ በኋላ አውቋታል የሚል እስካላገኘ ድረስ አለ እኮ። ድረስ ማለት ትርጉሙ ምን ማለት ነው እንዴ? ከዛ በኋላ አውቋታል የሚል ሳታገኘ አውቋታል አይባልም። አውቋታል የሚል ግዴታ እኮ መጻፍ አይጠበቅበትም። ምን አለ ተጽፏል። ለምሳሌ የበኩር ልጅ አዳምጥ፣ እዛ ላይ ተጽፏል። አውቋታል የሚል የለም። ሌላ ቦታ ተጽፏል። አዳምጥ። ማን ማርያምን አውቋታል የሚል ነው? ዮሴፍ የተዘጋ ደጅ ከኃያላን ጌታ በቀር ያልገባበት ተዘግቶ ይኖራል እንጂ ማንም አይገባበትም ተብሎ እኮ ትንቢት ተነግሯል። እስከዛ ድረስ ነው ታዲያ መጽሐፉ ሲናገር የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። እስከ መቼ ድረስ ነው ያላወቃት? ተዘግቶ ይኖራል ለዘላለም አለው እኮ ትንቢቱ ሕዝቅኤል 44። እስከ መቼ ድረስ? ለዘላለም ሕዝቅኤል 44 ወይ ዘላለም የሚለው የተገደበ ነው። እስከ መቼ ድረስ? ዘላለም ማለት እኮ እድሜ ልኳን ማለት እኮ። ለዘላለም ስለተባለ ወገናችን ለዘላለም ይኖራል ማለት አይደለም። ለዘላለም ሲባል ዘላለም በዚህ ምድር ያለች ድረስ ማለት እኮ ከዛ በኋላ ከሞት በኋላም እኮ መጋባት የለም በክርስትና። እንደዛ አይደል መጽሐፉ። እንደዛ መጽሐፍ ክርስትና ላይ መጋባት አለ። በሰማይ ቤት ሚስት አልተዘጋጀላችሁም እናንተ? በሰማይ ከባልና ሚስት አንድ ላይ ይኖራሉ ይላል እንጂ ያገባሉ ይጋባሉ ምን የለም። አንድ ለአንድ የሆኑ ባልና ሚስት አብረው ይኖራሉ ግን ይባላል።
እሺ በሰማይ ቤት የብርሃን ሴት ተዘጋጅቶላል ተዘጋጀልህ ብላንታ የብርሃን ሴት ማለት ለከኛ ሑረል ዒን ብለን የምንጠራቸው ብርሃናማ የሆኑ ሴቶች አሉ። እዛ የብርሃን ሴት በሰማይ ተዘጋጅቶላል አልተዘጋጀልህ? ኧረ የለም። እኔ አንድ ወንድ ለአንድ ሴት ከጸናው ለእኔ ለብቻ ለሁለታችን አብረን የምንኖርበት አለን ይላል። አንድ ወንድ ለአንድ ሴት ለጸና ብቻ በሰማይ የብርሃን ሴት ተዘጋጅቶላል አልተዘጋጀልህም? ባጭሩ እኔ አንድ እዛ የሚል አላነበብኩም። በመጽሐፍ ቅዱስ ወይም በሌላ አለ ካልክ አምጣ እስኪ። እስኪ ለባትሽ እንትላለች በእኔ ስም በከበረ ደሜ በተቀደሰ መስቀሌም ስም ቤተ ክርስቲያን ላሳነጸ ለእርሱ በሰማያት የብርሃን ሴት አነጸለታለሁ። ያሰላም ትቀበላለህ? የብርሃን ቤት ለማለት እኮ ነው ሴት ያለው። እፎዬ ማን ነው እፎ ያልኩኝ? እሱ ሴት እያለ ቤት ይለናል። አይ ቤት ነው እኮ ቤት ላነጸልኝ እንትን ነው ታይፕ ነው። ውሱ እውነት ይሄ ቤት ነው ወላሂ ሴት ነው። ያው ሴት አነጸለታለሁ ሴት ይላል። ልክ ነህ፣ ግን ቤት ሊል ፈልገው ነው። ታይፕ ነው አይደለም። ይኸውልህ ቤተ ክርስቲያን ላነጸልኝ እኮ ነው የሚለው። በሰማይ ሴት ነው የብርሃን ቤት ይሰጣል እኮ የብርሃን ቤት አለ የብቻ። ጭራሽ መጽሐፉን ሸመጠጥ። ወላሂ ሴት ነው የሚለው። ይኸውልህ አንደኛ ነው። ታይፕ ነው። ሌላሽ ልጨምር። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ስለ ስሜ ብሎ ሚስቱን ለተወሰው በመንግስተ ሰማያት እጥፍ ሚስትን ይቀበላል ብሏል ነበር። ሚስትን እኮ አይደለም እጥፍ የሚቀበል ክብር ነው የተባለው አይደል? ሚስቱን ስለ እኔ ስል የተወሰው በመንግስተ ሰማያት እጥፍ ይቀበላል ብሎ እኮ ሚስቱንም ብቻ አይደለም ብዙ ነገሩን የተወ እጥፍ ይቀበላል ማለት ሚስት ይሰጠዋል። ሚስት የለም አላ እንደሱ እንዳትል እኮ በሰማይ ማግባት መጋባት የለም ብሎ እኮ ጽፏላ። ሌላ ቦታ አሁን አሳየንህ። እሱ ነው ገናችን። እሱን አሳየን። አዎ በሰማይ ላይ ሴት እንደተዘጋጀ አሳየን። በሰማይ ሴት የለም እንጂ ማግባት መጋባት የለም ማለት እኮ ኢየሱስ። ሴት የለም ነው ያልከው? በሰማይ በመንግስተ ሰማያት ሴት አለ? በገነት ሴት የለም? የዛኔ በመንግስተ ሰማያት ማግባት መጋባት የለም ብሏል። እንደ መላእክት ይሆናል ነው ያለው። ሴት አለ የለም? ሰማይ ቤት በክርስትና የሴት ጾታ ራሱ እኮ የለም። ሴት መሆኗ ግን ታውቀዋለህ። ያው በዚህ ምድር ማንነታቸው ይታወቃል። ጾታ ግን የለም። በሰማይ ሴቶች ይኖራሉ አይኖሩም? በሰማይ አሉ፣ ግን ጾታቸው ግን የለም። የወንድ ጾታና የሴት ጾታ የለም። ማንነታችን ግን ይታወቃል። በምድር ነው የሚታወቀው? ታወቃላ። ይሄ እኮ ምንም ቀላል ነው እኮ። በምን አሁን በመልክ ራሱ አንተን አይተህ እኮ መልክህ የወንድ መልክ ይለያል። በሰማይ ሲቀጥል ደግሞ መንፈሳዊ እውቀት የጎላ ስለነበረ ድሮ በስጋ ወራት ማን እንደነበርክ ይታወቃል። አይደለም አሁን በሰማይ ሄዳቸው አይደለ? ጾታቸው ብቻ ነው በቃ የሚገነጠል እንጂ ሌላው ሙሉ መልካቸው ይኖራል። አዋ እንደዚህ የሴቷም ልክ እንዲሁ ከምድር ላይ ያለች ክርስቲያን በመንግስተ ሰማያት ትገባለች። ጾታዋ ይገነጠላል። ያንተም ጾታ ይገነጠልና ከዚያ በኋላ እሱ ተወግዶ ሌላኛው መታወቂያ ፊትህ ይኖራል ማለት ነው አይደል? አዎ ኤግዛክትሊ። በጌታ ስም በጌታ ስም በጌታ ስም በጌታ ስም። ስለዚህ ከሰውነት ክፍላቸው ሙሉ ሰውነትህም አይነሳለ ማለት ነው አይደል? ጾታ ይሄ አንጀት፣ ጨጓራ ምናምን ሁሉ ይጠፋሉ። መብል የለ ምን የለ አይደለም። ጾታ ስለዚህ አንድ ሰው ትንሣኤ ሲያደርግ ጊዜ ስለዚህ ያንን የመራቢያ ክፍሉን ወይም ጾታውን ይዞ አይነሳም ማለት ነው አይደል? በጣም ጥሩ። ኢየሱስ ክርስቶስ የእናንተን ትንሣኤ ነው አይደል ቀድሞ ትንሣኤ ያደረጋላችሁ። የዛኔ ሲነሳ ጾታውን መራቢያውን ያንን ተገረዘ ይላል መጽሐፉ። እና ያንን ተገንጥሏል የለም ማለት ነው ሲነሳ የለም ጭዞ ይወላ ይላል። ጾታ የለም እኮ። ጾታ እኮ ለመዋለድ ነው የተፈጠረው። በሰማይ ደግሞ መዋለድ ስለሌለ ጾታ ምን ያደርጋል? በሰማይ መዋለድ ቢኖር ይኖራል ብለህ ታስባለህ።
ግን የለም አለ እኮ ኢየሱስ እኮ ስለዚህ ተነስተው ልክ እንደ ጨጓራ ምናምን ሁሉ እንደሚወገድ እንደሚጠፋው ሆድ መብል እንደሚጠፋው እነዚህ መራቢያ አካል የሚባለው አብሮ ይጠፋል። መልክ ብቻ ነው የሚኖረው። የእግዚአብሔር መልክ ነው ስለሆንክ ምን አይነት ቅርጽ ነው ይዛቸው የምትኖሩት እዛ? ልክ እንዳሁን ምድር ላይ እንዳለ ነው አይነት ቅርጽ ነው? አዎ ስጋና አጥንት አይደለም፣ ግን እንደ ረቂቅ አካል ሆኖ ስጋና አጥንት ያልሆነ ልክ ይህንን የመሰለ ማለት ነው። ምን አይነት? አሁን እንዳለው ማለት ነው። እኔ እኮ ስጋና አጥንት ነው፣ ግን መልካችን ቀይ፣ ጥቁር፣ ነጭ ምናምን የሚባል የለም። ተመሳሳይ ነው የሚባል ነገር አለ። እሱ እንደዚህ አይነት ነገሮች አሉ። ግን ዞሮ ሰው ነው የምንመስለው። እንደዚህ ሰው በትክክል አይኔ ያለን ጆሮ ያለን ይህን ነገራችን አይወጣም። ስለዚህ አካል አለን ማለት ነው በዛ። ጾታ ግን የለም። የጾታ አካል ክፍል አይኖርም። ትቀመጣላችሁ አትቀመጡም? እዛ በገነት ውስጥ በመንግስተ ሰማያት ማለት ሽንት ቤት አይደለም መቀመጥ፣ ቁጭ እንደዚህ እንዴ ያለ እንጂ እግዚአብሔር ይቀመጣል። እንኳን እኛ እግዚአብሔር ይቀመጣል። አዎ አብሯችሁ በገነት ውስጥ ይኖራል አይደል እግዚአብሔር? አዎ ይራመዳል እኮ። አንዳንዴ እኮ እግር እንደሌለው እንዳይራመድ ሊያደርጉት ይሞክራሉ። እንዴ መንሳፈፍ ስለቻለ አይራመድም ብሎ ነገር አለ እንዴ? መላእክት ይንሳፈፋሉ፣ ይራመዳሉ። እሺ እግዚአብሔር ጭንቅላት አለው? አለው። ማስረጃ እንዴ በደንብ አድርገህ እኮ ጠቃቅሰለታል እኮ ለፎይ እሱ ካደ እንጂ ማስረጃም ጠቅሳለህ። ራሱ አንተ ወንጌል የሰበከው አንተ ነብይ አለው እኮ ክዷል እሱ። እሺ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ጭንቅላት አለው የሚል ጥቅስ የለም። እሺ ራስ አለው ይላል እኮ። የራሱም ፀጉር በረዶ የመሰለ ነው ይላል። ራስ አለው፣ ፀጉር አለው እግዚአብሔር። እዚህ ሀገር ነው አሁን እዚህ ሀገር እግዚአብሔር የትኛው ነው? አብ ነው? ወልድ ነው? መንፈስ ቅዱስ? ሶስት እግዚአብሔር አካሎች ስላሉ አብን በዘመናት የሸመገለው የራሱም ፀጉር በረዶ ይመስላል ይላል። ከዛስ ወደ ዘመናት ወደ ሸመገለው የሰው ልጅ የሚመስለው መጣ ይላል ደግሞ ይላል። እዛ ላይ አብ የሚል የለም። አብ ነው ብለህ ስለምትረዳ ነው። እሺ እሱን እንለፈው። መንፈስ ቅዱስ ጭንቅላት አለው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? መንፈስ ቅዱስ ብሎ ቃል በቃል አይልም። እግዚአብሔር እስካለ ድረስ እኮ እግዚአብሔር ደግሞ ሶስቱንም ይወክላል። በክርስትና ሶስቱም በአካል አንድ ናቸው።